በጣም ብዙ ሰው አመስግኗችሁ አጨብጨበውላችሁ እግዚአብሔር ከስር ያለው ከሚል በእኛ ማንም ሰው አንደርስታንድ አያርጋችሁ ካስፈለገ ለእግዚአብሔር ለሆነው ነገር ኖሮ ማለፍ ግን ክብር ነው። ስለምንም ነገር ተነግሮን ባይገባን ችግር የለውም። ወንጌል ግን እድል የለውም። የዘላለም ሕይወት ያለው እዚህ ላይ ነው። አብርሃም ተብዬ ባይገባኝ፣ ዮናስ ተብዬ ባይገባኝ፣ ከሌ ተብዬ ባይገባኝ ችግር የለውም። ኢየሱስ ተብዬ ኖርማል ከሆንኩኝ ግን እድል የለም። ኢየሱስ ሲባል ሰው ምንም አልሞቅ አልበርድ ካለው መጸለይ ያለበት እግዚአብሔር ሆይ ስለ ልጅ ስለ ኢየሱስ ሲነገር ምንም አልመሰል አለኝ፣ ታውከኝ ወይ መሞቴ ነው ወይ? እግዚአብሔር ለምን እንደሚፈልገን እንድናውቅ ይርዳን። እግዚአብሔር ብርሃን ይስጠን። ለአንዲት ነገር እግዚአብሔር ፈልጎን አንዲትን ነገር በእኛ ለማስተላለፍ ፈልጎ ለብዙ ነገር እየኖርን ዕድሜያችን እንዳያልቅ ትንቢተ ዮናስ ምዕራፍ 3 ከቁጥር 1 እስከ 10 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታም ቃል እንደዚህ ይላል። የእግዚአብሔርም ቃል ለሁለተኛ ጊዜ እንዲህ ሲል ወደ ዮናስ መጣ። ወደ ታላቂቱ ከተማ ወደ ነነዌ ሄደ፣ የምነግርህን መልእክት ስበክላት። ዮናስም የእግዚአብሔርን ቃል ታዘዘ፣ ወደ ነነዌም ሄደ። በዚህ ጊዜ ነነዌ ታላቅ ከተማ ነበረች። እርሷንም ከዳር እስከ ዳር ለመጎብኘት 3 ቀን ያስፈልግ ነበር። ዮናስም ወደ ከተማይቱ ገብቶ የመጀመሪያውን ቀን ከተጓዘ በኋላ ነነዌ በ40 ቀን ውስጥ ትገለበጣለች ብሎ አወጀ። የነነዌም ሰዎች እግዚአብሔርን አመኑ፣ ጾምንም አወጁ። ሰዎቹም ሁሉ ከትልቁ እስከ ትንሹ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ በደረሰ ጊዜ ከዙፋኑ ወረደ፣ ልብሱንም አወለቀ፣ ማቅም ለብሶ በአመድ ላይ ተቀመጠ። ከዚያም እንዲህ ሲል በነነዌ አዋጅ አስነገረ፣ ከንጉሡና ከመሳፍንቱ የወጣ አዋጅ። ማንም ሰው ወይም እንስሳ፣ የከብት መንጋም ሆነ የበግ መንጋ ምንም ነገር አይቅመስ፣ አይብላ፣ ውሃም አይጠጣ። ነገር ግን ሰውን እንስሳ ማቅ ይልበስ፣ ሁሉም አጥብቆ ወደ እግዚአብሔር ይጩ። ሰዎችም ሁሉ ክፉ መንገዳቸውንና የግፍ ሥራቸውን ይተዉ። እኛ እንዳንጠፋ እግዚአብሔር ራርቶ ከጽኑ ቁጣው ይመለስ እንደሆነ ማን ያውቃል? እግዚአብሔርም ምን እንዳደረጉና ከክፉ መንገዳቸውም እንዴት እንደተመለሱ ባየ ጊዜ ራራላቸው፣ በእነርሱም ላይ ሊያመጣ ያሰበውን ጥፋት አላደረገም። የጌታ ስም የተባረከ ይሁን። የትንቢተ ዮናስ ምዕራፍ 3 ላይ ያለውን የጌታ ቃል ክፍል ያነበብነው የትንቢተ ዮናስ ምዕራፍ 3ን በሙሉ ያሉትን 10 ቁጥሮች ነው አብረን ያነበብነው። ምናልባት ስናነበው አብረን አስተውላችሁ ከሆነ የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ መጣ የሚላለ። ስለዚህ ለመጀመሪያ ጊዜ መጥቶለት ነበር ማለት ነው። እና ዮናስን እግዚአብሔር ተነሳ አለው። አቤት አለ። እንግዲህ ያው ልልክ ነው አለ። ወዴት ነው የምትልከኝ ሲለው የአሦር ዋና ከተማ ወደ ነነዌ ትሄድና እግዚአብሔር ከተማይቱን ሊያጠፋት ነው ብለ በከተማይቱ መካከል ቁምና ጩ ሲለው በፍጹም አለ። እኔ ተነስቼ ነነዌ ሄጄ እዛ ጨካኝ ነገስታትና እንደገና ሀገራችንን ለማጥፋት የሚታገሉት መሃል ገብቼ እግዚአብሔር ሊያጠፋችሁ ነው ንስሐ ግቡ አልልም። ከፈለገ እግዚአብሔር ሌላ ሰው ይላክ ብሎ ወደ ተርሴስ ለመርከበኞች ገንዘብ ከፍሎ ሜዲትራኒያን ባህር ላይ ገባ። ክብር ለኢየሱስ ይሁን። ጥልቅ እንቅልፍ ያዘው ይላል። ዮናስ በተኛበት እግዚአብሔር ይላል አይደል? እግዚአብሔርም በባህሩ ላይ ማዕበልን ላከ የሚል ቃል አለ። አስነሳ ብቻ አይደለም ባይዘወይ ላከ ይላል። እግዚአብሔር እንግዲህ ከመዝገቡ ማለት ነው። ማዕበል የሚባል ላከ። ባህሩ ከአቅሙ በላይ ሲናወጥ መርከበኞቹ ናቹራል ነገር ነው አይደለም ያሉት። በምን ምክንያት ነው የመጣብን ያሉት። የመርከቡ መሪ ተነስቶ መጣ። ምዕራፍ 1 ነው። የመርከቡ መሪ ተነስቶ መጣና ዮናስ ተኝቷል፣ እነሱ ይሰቃያሉ። በጣም እኮ ነው የሚገርመው። ተነስ እንጂ አለው። አቤት አለው። መርከቡ ወረ ሊሰባበር ነው፣ ልናልቅ ነው፣ አንተም ከኛ ጋር አብረ መሞት ነው አለው። ከዛ ተነሳ ዮናስ። ለምንድን የቀሰቀስከኝ እንዳልሞት ነው ሲሉ አይደለም ዕጣ ልንጣጣል ነው አለው። ምንድን ነው የምንጣጣለው? በማ ምክንያት እንደመጣብን ለማወቅ እንደኮ ይገርማችኋል እኮ መለኮቱ ሕይወታችሁን ኢንፍሉዌንስ ያደረገው በጣም ኖርማል በሚመስል መንገድ ሁሉ ነው የሚያገኛችሁ።
እንጣጣላሉ። ተጣጣሉ። ሲጣጣሉ ዮናስ ላይ ወደቀ። እማያውቁት እሱ ነው እንግዳ። አንተ ላይ ወደቀ አሉት። ከዛ ምን እናርግብህ አሉት። ምንድን ነው የምናረግብህ ሲሉት ወደ ባህር ጣሉኝ አላቸው። በቆርቆሮ ሲል ልክ ሲወረውሩት አሳ ነባሪው አገኘው። አንዳንድ ሞመንቶች ቢጻፉልን ከባድ አይደሉ? ዮናስ አሳ ነባሪውን አሁን ሲያገኘው የሚሰማው ስሜት ምን አይነት ስሜት ነው? አሳ ነባሪውን ዮናስ ሲገናኙ አፉን ከፍቶ ዋጡ። አምላኩ ቀጣው ነው የሚሉት፣ እየመለሰው ነው አይሉም። አሳ ነባሪው ዮናስን ይዞ ወደ ተርሴስ እኮ እየሄደ ነው፣ ወደ ነነዌ። እነሱ ወደ ተርሴስ ኦልሬዲ በጣም ረጅም ስለሄዱ ወደ ነነዌ ዞሮ እየሄደ እኮ ነው አሳ ነባሪው። አሳ ነባሪውና ዮናስ ወደ ነነዌ እየሄዱ እግዚአብሔር ለዮናስ ጊዜውን እንዲጠቀም መሃል ላይ የንስሐ ዕድል ሰጠው፣ ሲተፋ መልእክተኛ እንዲሆን። ልክ ዮናስን ሲተፋው የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ እንዲህ ሲል መጣ። ክብር ለኢየሱስ ይሁን። ወደ ነነዌ ሂድ አለው። የመጀመሪያው አልሄድም ማለቱ አሳ ነባሪ ሆድ ውስጥ አስገብቶታል። ስለዚህ ዮናስ አሁን ሰከንድ ቻንስ የሚባል ሌላ ነገር እያሰበ አይደለም። ወደ ነነዌ ከተማ እሄዳለሁ፣ እግዚአብሔር የምትለኝም በሙሉ እናገራለሁ ሲለው ወደ ነነዌ ከተማ ሂድ፣ እኔ የምልህን ተናገር፣ ከተማይቱ ልጠፋ ነው፣ ምድሪቱ ልጠፋ ነው በላቸዋለሁ። የብሉይ ኪዳን አገልግሎት በጣም ከባድ ነው። እግዚአብሔርም ይሄን ተናግሮ በየደቂቃው ላይኖር ይችላል፣ አጠገብ ላይመጣልህ ይችላል። በጠራው ቁጥር አቤት ቅድም ያልኩን አስታወስክ ላይልህ ይችላል። አሁን መንፈስ ቅዱስ በእኛ ስላለ ነው እንደሱ አይነት ልምምድ ያለን እንጂ በቀደመው ኪዳን አንዴ ይናገራል። ሄደህ ከተናገርክ በኋላ ነው ቀጥሎ የምትገናኙት። እምቢ ብሎ ደግሞ ካስቸገረ አሳ ነባሪ ያዘጋጅለታል፣ ይዋጣል። እዛ ውስጥ ሆኖ ሲጮህ ይሰማዋል። ከዛ ከተተፋ በኋላ ነው የሚያገኘ። አሁን እነዚህ 4 ምዕራፎች እኮ 30ና 40 ዓመታት ናቸው። 40 ዓመት ተጨምቆ ነው 4 ምዕራፍ ይወጣው። ለአንድ መልእክት ነው እግዚአብሔር 40 ዓመት ሙሉ ሰብስቦ ዮናስን ይዞ ኮንሱም እያረገበት ያለው። 40ውን ዓመት እግዚአብሔር እየወሰደው ያለው እዚች ምዕራፍ 3 ላይ ላለች ለአንድ መልእክት ነው። ከተማይቱ ትገለበጣለች፣ ንስሐ ግቡ ለማለት ብቻ። እቺን እንዲልለት ነው እግዚአብሔር ኢንፍሉዌንስ የሚያደርገው ሰውየውን። እቺን አልልም ሲል እግዚአብሔር ማዕበል ያስነሳል። እቺን አልልም ሲል የዮናስን ዕድሜ እግዚአብሔር የወሰደው እቺን እንዲልለት ነው። እግዚአብሔር ለምን እንደሚፈልገን እንድናውቅ ይርዳን። እግዚአብሔር ብርሃን ይስጠን። ለአንዲት ነገር እግዚአብሔር ፈልጎን አንዲትን ነገር በእኛ ለማስተላለፍ ፈልጎ ለብዙ ነገር እየኖርን ዕድሜያችን እንዳያልቅ። ይህን ሰውዬ እግዚአብሔር ለምንድን ነው የጠራው? ሂድና በነነዌ ጥፋት አለበል። ከዚህ ውጪ የዮናስን አገልግሎት በዚህ መጽሐፍ ላይ አታገኙም። እቺ ናት የተፈለገበት። በጣም የጌታ ኢየሱስ ክርስቶስ ታይፖሎጂ ነው አይደል? ዮናስ ሊትራሊ ቀጥታ ማለት ነው። ቀጥታ የኢየሱስ ክርስቶስ ታይፖሎጂ ነው። ጌታ ኢየሱስም ቀጥታ በስም ሜንሽን አድርጎ የኔ ምልክት የሱ ነው ብሎ ተናግሯል። ከሱ ውጪ የሚሰጥ ምልክት የለም። እንደውም አለ የመጨረሻ ምልክት የነብዩ ዮናስ ነው አለ ኢየሱስ። አይደንቲካሊ እግዚአብሔር በዮናስ ሕይወት ላይ ያደረጋትን ኢየሱስ ሕይወት ላይ ደግሞታል። ወይንም በኢየሱስ ለሚያደርገው የዮናስ ጥላ ነው። እግዚአብሔር በዘላለም መንግስት ውስጥ ሊያከናውን ያለውን በአንዲት መስመር በኩል በዮናስ ሊያደርግ ነው። በእውነት ነው የምላችሁ። በጣም ለብዙ ነገር ኖረን በጣም ብዙ ሰው አመስግኗችሁ አጨብጨቦላችሁ እግዚአብሔር ከስር ያለው ከሚል በኛ ማንም ሰው አንደርስታንድ አያርጋችሁ ካስፈለገ ለእግዚአብሔር ለሆነው ነገር ኖሮ ማለፍ ግን ክብር ነው። እግዚአብሔር ደስ ካለው በኔ ለዛ ነው ቸርች የተገናኘ ነው። ሌላ ነገር ልነግራችሁ አይደለም። መቼስ እዚህ የተሰበሰበ ነው። እቺን ነው የምናወራው። ክብር ለኢየሱስ ይሁን። ብትነግዱ ብትሰሩ በተለያየ መንገድ ህይወታችሁ ውስጥ ብዙ ነገር ቢያልፍም መጨረሻው አልቲሜትሊ ግን እግዚአብሔር በእናንተ ያቀደውን ያንን ያከናው። እውነቴን ነው የምነግራችሁ። እግዚአብሔር ለጠራችሁ ነገር ኖሮ መሞት ክብር ነው። ከዚህ የሚበልጥ ክብር ለክርስቲያን የለውም። መንፈሳዊ መሆን ነው የመጨረሻ ክብር ለኛ። መንፈሳዊ መሆን የእግዚአብሔርን ልብ አንብቦ መሬት ላይ ስጋ ማለበስ፣ ከዚህ የሚበልጥ ነገር የለም መሬት ላይ። ክብር ለመንፈስ ቅዱስ ይሁን። ከዛ ይሄ አገልጋይ ነነዌ ደረሰና የ3 ቀን መንገድ ቀደም እንዳልኳችሁ የ1 ቀን መንገድ ያህል በእግር ሄደ ይላል። በጣም ረጅም ነው እንግዲህ። ሄደና ከተማይቱ መሃል ላይ ቆመ። ጮክ
ብሎ እኔ በጣም የድሮ ሰው መረጃ ጎበዝ ነው ማለት እንደ ዘንድሮ ሶሻል ሚዲያ የለም። ከተማይቱ መሃል ላይ ጮክ ብሎ ይላል። አሁን ያ ሁሉ ገበያ የሆነ በጣም ስልጡን የሆነ አገር ጮኸስ ማን ይሰማሃል? ቀጥ ብሎ ቆመና ጮኸ፣ ነነዌ በ40 ቀን ትገለበጣለች አለ። 40 ቀን ያላችሁ ታልቃላችሁ፣ እግዚአብሔር ከተማይቱን ሊያጠፋት ነው ብሎ ሲናገር እቺና ተመልክቱ። እግዚአብሔር ይሄን ነው በልልኝ ያለው። መጽሐፍ ሲናገር የከተማው ሕዝብ ሁሉ አይደለም የሚለው፣ የከተማው ሕዝብ ሁሉ ማቅ ለበሰ፣ መሬት ላይ ተቀመጠ፣ ማልቀስ ጀመረ። እግዚአብሔር ሆይ ማረን እያሉ ሲጮሁ ወሬው ንጉሱ ጋር ደረሰ። ቤተ መንግስት ወሬው ደረሰ። ምን ሆናችሁ ነው አለ ንጉስ። አገሩን ይመራል ንጉሱ። ምን ሆናችሁ ነው ሲል አገር በሙሉ በሰላም ቁጭ ባለበት ማቅ የምትለብሱት፣ አገር በሙሉ የሚያለቅሰው፣ ገበያ ላይ ያለው ምግብ በሙሉ ተበላሸ፣ እነሱ እየጾሙ ምን ተፈጠረ ሲላቸው እግዚአብሔር። የትኛው እግዚአብሔር? እሱ እኮ አሦራዊ ነው፣ የሚያውቀው ሞሎክና ካሞሽን ነው። ያህዌ እኮ የዕብራውያን ነው፣ የእስራኤላዊ አምላክ ነው። ያ ያህዌ መልእክተኛ ላከ ወደኛ። ዮናስ የሚባል ነቢይ ምን አለ? ነነዌ በ40 ቀን ትጠፋለች አለን። እቺ ነነዌ መጽሐፍ ሲናገር ንጉሥና መኳንንቶቹ አዋጅ አወጁ ይላል። ከዚህ ቀን ጀምሮ ሰው አይደለም ያሉት፣ እንስሳ እንዳይበላ አሉ። እኔ አለማብላት እንስሳ እንዳይበላ እኮ ማለት መጋቢው ነው የምነግርህ። ሄደ በሬና ከብትህን በግህን እንዳትመግብ እና ወደ ጋር እንዳታወጣ፣ እዛው በረታቸው ውስጥ ይቀመጡ፣ እንዳታቀርብ። ለምን? ይጹሙ። እንስሳ ይጹም አለና ይጹሙ ብቻ አይደለም እንስሶቹ ማቅ ይልበሱ አለ። ሰው ማቅ ይለብሳል። ማቅ ባይዘው እንደዚህ አቧራ መበተን ብቻ አይደለም። ማቅ ልብስ ነው፣ ከልብሳቸው ውስጥ የሚያረጉት ነው። የነነዌው ንጉሥ ያዘዘው እሱ ነው። እንስሳ እንኳን ሳይቀር ማቅ አልብሱልኝ አለ። ሁሉ ማቅ ለበሰ፣ በእግዚአብሔር ፊት ወደቀ፣ ንስሐ ገቡ። ስሙኝ፣ መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔርም ጸሎታቸውን ሰማ፣ እግዚአብሔርም ተለመናቸው፣ ሊያጠፋ ከነበረው ቁጣ እግዚአብሔር ተመለሰ ይላል። አሁን እናንተ አሜን ነው ያላችሁት። ዮናስ አሜን አላለም። ዮናስ እንደዚህ ያለው ድሮም አውቄው ነበር አለው። ድሮም እኔ ወደ ተርሴስ የሄድኩት ይህን ጸባይን ስለማቅ ነው አለው። እኔን ታስብለኛለህ? አዎ። ከዛ ሲንመለሱ ትምራለህ። ነነዌውን የሚማር ነው። ነነዌውን ይቅር ያለው ማን ነው? እግዚአብሔር። ካጠፋ የሚያጠፋው ማን ነው? ማጥፋት መማር እኮ አልሰጠውም። ተናግሬ እንዴት ዝም ትለኛለህ ነው። እንዴት ነነዌን ትምራታለህ ብሎ ዮናስ ሲል እግዚአብሔር ወደ ከተማይቱ ተራራ ላይ እንዲወጣ አደረገው። ተራራዋ ላይ ወጣ እና ቁጭ ሲል እግዚአብሔር አንዲት ምንድነው ቅል ነው አበቀለ ይላል። እና ቅሏ ወጣችና ጋረድ አደረገችው እና ከነበረው ከሐሩሩ መለስ አደረገችው። እፎ ያለ ከዛ እግዚአብሔር እኮ አያስተምርህ እንዲህ ዝም ብሎ እንዲህ ፕሪንሲፕል ይንገር እንጂ በኑሮ ካስተማረ ትላከ ይላል። ትሏ ቅሏን በላቻት ይላል። ታውቃለህ? እንዲህ መታ ተከትላ ሙልጭ አርጋ ስበላ ሐሩሩ ሲያቃጥለው አለ። ምን እንዳለ ታውቃላችሁ? በሞት ይሻለኛል አለ። አንተ ሰው ፀሐይ ሲደበድቡ በሞት ይሻለኛል ይላል። ኧረ እኔስ በሞት ይሻለኛል፣ መኖሬ ምን ጠቀመኝ ሲል እግዚአብሔር እንደዚህ አለው፣ ላልፈጠርከው አለው፣ ምንም ላላዋጣህበት ለዚች ቅል አንተ እንደዚህ ከተንገበገብክ አለው፣ እኔ ለፈጠርኩት አለው። ቀጥሎ እንደዚህ አለው፣ ቀኝና ግራውን ለማያቅ ብዙ ሕፃናት ላሉበት ለነነዌ ከተማ እንዴት እኔ አላስብም አለው። ተመለስ ዮናስ አለው፣ ንስሐ ግባ ራስህ አለው። ኢየሱስ ስለ ኃጢአት ሞቷል። ኢየሱስ እኔን ለማዳን 3 ቀን በመቃብር ውስጥ አድሯል። ኢየሱስ እኔ ለዘላለም በእግዚአብሔር መንግሥት አብሬው ነግሼ እንድኖር ሞትን ድል አድርጎ ተነስቷል። ይሄ ነው የትንቢተ ዮናስ መልእክት።
የትንቢተ ዮናስ መልእክት አንድ ነነዌ የሚባል ሀገር ይገለበጣል፣ ከዛ በኋላ ትጠፋላችሁ የሚልና ከዛ ህዝቡ ንስሐ ሲገባ ንስሐ ገብቷልና እምራቸዋለሁ የሚል ብቻ አይደለም። በዛ ዘመን በዛ መንገድ ተፈጽሟል ትንቢቱ። በዛ ዘመን በጥላው ዘመን በዛ መንገድ ተፈጽሟል። አካሉ ኢየሱስ ነው። ያ ጥላ ነው፣ አካሉ ኢየሱስ ነው። ዓለምን የማዳን እቅዱን እግዚአብሔር አምላክ በዚች በኩል አልፎ እየሰበከ ነው። ስለምንም ነገር ተነግሮን ባይገባን ችግር የለውም። ወንጌል ግን እድል የለውም። የዘላለም ሕይወት ያለው እዚህ ላይ ነው። እኔ ብዙ ጊዜ ነው የምናገረው። እዚህም አብርሃም ተብዬ ባይገባኝ፣ ዮናስ ተብዬ ባይገባኝ፣ ከሌ ተብዬ ባይገባኝ ችግር የለውም። ኢየሱስ ተብዬ ኖርማል ከሆንኩኝ ግን እድል የለም። ኢየሱስ የመጨረሻ ነው። ከኢየሱስ ወዲያ አይመጣም። ክብር ለኢየሱስ ይሁን። ኢየሱስ ሲባል ሰው ምንም አልሞቅ አልበርድ ካለው መጸለይ ያለበት፣ እግዚአብሔር ሆይ ስለ ልጅ ስለ ኢየሱስ ሲነገር ምንም አልመሰል አለኝ፣ ታውከኝ ወይ መሞቴ ነው ወይ? በእውነት ነው የምላችሁ። እንደናንተ ያለ የለም ስትባሉ አረ ብዙ 1 ሚሊዮን 2 ሚሊዮን 10 ሚሊዮን 30 ሚሊዮን 9 ቢሊዮን አለ በሉ። የኢየሱስ አይነት ስትባሉ የለም። አያችሁ፣ አሁን እኛ ብዙ ጊዜ የምንጨነቀው በሱ አይደል እንዴ? ይሄ ግን ያው በደሙ የመሰረተው ቤት ነው፣ ስጋው ተቆርሶ ነው እያወራለሁ። ስለዚህ ሎካል ቸርች ብቻ አይደለም፣ ምድር ላይ ስላለችው ቤተ ክርስቲያን ነው እያወራሁላችሁ ያለሁት። ቤተ ክርስቲያን የክርስቶስ ናት። ስለዚህ የሚነገረው ስለ ኢየሱስ ብቻ ነው።